ዮርዳኖስ በተቀመጠ ጊዜ የተሰወረ በብሉይ ኪዳን ተሰውሮ የነበረው ከዚህ የማይታወቀው የቅድስት ሥላሴ አንድነት ከትናንት እስከ ዛሬ ድረስ ያለምንም ድካም ያለምንም እንቅፋት ምንም ድካም ሳይታይባቸው እግዚአብሔርን እያመሰገኑ የመጡ ወጣቶች፣ አባቶች፣ እናቶች አሉ። እንደው ይህን ዛሬ ከደነቀኝና ከተገረምኩበት የመጽሐፍ ቅዱስ ታሪክ በተግባር የተገለጠበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን መጽሐፍ ቅዱስን በተግባር የምትገልጥ በቃል ብቻ አይደለም በሕይወት የምትኖር ቅድስት ናትና መጽሐፈ ዜና መዋዕል ሁለተኛ ምዕራፍ 5 ቁጥር 13 ላይ እንደዚህ ይላል። መለከቱንም የሚነፉ መዘምራኑን በአንድነቱ ነው እግዚአብሔርን እያመሰገኑና እያከበሩ እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ እያሉ በአንድ ቃል ድምፃቸውን ወደ ላይ ከፍ አድርገው በመለከትና በተናጽል በዜማ ዕቃ ሁሉ እግዚአብሔርን ባመሰገኑ ጊዜ ደመናው የእግዚአብሔርን ቤት ሞላው ይላል። ሁላችሁ እግዚአብሔርን አመስግኑ። የምታዩት ደመና ዝም ብሎ የመጣ አይደለም። በዛሬው ዝማሬ፣ በዛሬው እልልታ፣ በዛሬው መለከት፣ በዛሬው ምስጋና ሁሉ የመጣ ነውና እግዚአብሔር ለኛ ጥላ እግዚአብሔር በደመና ውስጥ ሁሉ የመሰከረው ምስክር ዛሬም ለእኛም ተመስክሮልናልና እግዚአብሔርን አመስግኑ። ወጣቶችን እግዚአብሔር በጤና በሕይወት ይጠብቃችሁላችሁ። እግዚአብሔርን አመስግኑ። ወደ አባታችን ወጣቶች
ቤተክርስቲያን ድምፅ ስለሆነ ወጣቶች ሁላችሁም በያላችሁበት ቦታ ሁላችሁም በመሆን ከዚህ ከቅድስት ቤተክርስቲያን የሚተላለፈውን አምላካዊ ቃል በእግዚአብሔር ስም ታዳምጡና ተሰሙ ዘንድ በእግዚአብሔር ስም እናሳስባለን። መላ ሰውነታችንን በትምህርተ መስቀልና ማተም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ በቅድሚያ ክቡር መምህራችን መምህር ዳዊት ንጉሴ የደብራችን ስብከተ ወንጌልና የሸዋሮቢት ወረዳ ቤተ ክህነት ዋና ስብከተ ወንጌል ኃላፊ፣ ክቡር መምህራችን መምህር ብርሃነ መስቀል መታው፣ አይንተ እግዚአብሔር አበው አባቶች፣ ካህናት፣ ወንድሞች ዲያቆናት፣ የተወደዳችሁ ምእመናት አባቶችና እናቶች የሰማነውን ለበረከት ያደርግልን፣ ለበረከት ያደርግልን። ስለዚህ